የሞሐመድ ሳላህና የቨርጂል ቫን ዳይክ ጉዳይ በኤፍጂ ለምን የተለየ ተደርጎ ታየ? የሊቨርፑሉ ባለቤት ፌንዌይ ስፖርት ግሩፕ በእድሜ ገፋ ላሉ ተጫዋቾች አዲስ ረጅምና ጥቅም ያለ ክፍያ የሚያሰጥ ኮንትራት በመስጠቱ ረገድ ቸልተኞች ናቸው። ምክንያታቸው ጤናማ ነው። አቅማቸው እየከዳቸው ላሉና በእድሜያቸው ማብቂያ ላይ ለሚገኙ ተጫዋቾች ከፍተኛ ደሞዝ መክፈል ትክክል አይደለምና ስሜትን ከውሳኔ አሰጣጥ ሂደት ውስጥ ማስወገድ አስፈላጊ ነው። ከዚህ በፊት በሌሎች ተጫዋቾች ላይ ስለሰራ በሁሉም ጊዜ ይሰራል ማለትም አይቻልም። እንደውም ያንን ገንዘብ በሌሎች በእድሜ ገና በሆኑና ክለቡን ለረጅም ዓመታት ማገልገል በሚችሉ ተጫዋቾች ላይ ማዋል አሳማኝ ውሳኔ ነው። ጆርጂኒዮ ዋይናልደም እና ሮቤርቶ ፌርሚኖ በሊቨርፑል ደጋፊዎች እጅጉን የሚወደዱ ተጫዋቾች ነበሩ። በአሰልጣኝ የርገን ክሎፕ አንጸባራቂውና ውጤታማው ዘመን ለድሉ የተጫወቱት ሚና ከፍተኛ ነበር። ይሁንና በክለቡ በቀረበላቸው አዲስ ውል ደስተኛ ባለመሆናቸው በ30ዎቹ መጀመሪያዎቹ ክለቡን በነፃ እንዲለቁ ተደርጓል። ከዚያ በኋላ ሁለቱ ክለቡን ለቀው ቢወጡም ያን ያህል አመርቂ ጊዜን ማሳለፍ አልቻሉም። የክለቡ ውሳኔም ትክክል እንደነበር አብዛኛው ሰውም አምኖበታል። አንዳንድ ጊዜ ግን ቡድን ሲሻሻል ለውጥ ወሳኝ ነው። ከነበረው ሕግ ልዩ ሁኔታዎች ሲኖሩም ሕጉን መቀየር ጥንካሬም ነው። ከፍተኛ ጎል አስቆጣሪው ሞሐመድ ሳላህና የቡድኑ አምበል ቨርጂል ቫን ዳይክ በሊቨርፑል የሚያቆያቸውን አዲስ የ2 ዓመት ኮንትራት ለመፈራረም መቃረባቸውን የሚገልጹ ዜናዎች መውጣታቸው በሳምንታት ውስጥ የፕሪሚየር ሊግ ዋንጫን ማሸነፋቸውን ለማክበር እየተዘጋጁ ላሉ ደጋፊዎች ታላቅ ደስታና እፎይታ ሆኗል። የሁለቱ ተጫዋቾች የወደፊት ቆይታ ጉዳይ በውድድር ዓመቱ በሙሉ ሲወራ ነበር ማለት ይቻላል። የክለቡ አሰልጣኝ አርነ ስሎትም ባገኙት አጋጣሚ በሙሉ ሁለቱም ተጫዋቾች በክለቡ ውስጥ እንዲቆዩ እንደሚፈልጉ ለቦርዱ መልእክታቸውን ግልጽ አድርገዋል። ሪቻርድ ሂውዝ ከ1 ዓመት በፊት የሊቨርፑል ስፖርቲንግ ዳይሬክተር ሆኖ መስራት ሲጀምር የሳላህ፣ ቫን ዳይክ እና ትሬንት አሌክዛንደር አርኖልድ የኮንትራት ሁኔታዎችን መፍታት ከወረሳቸው ጉዳዮቹ ውስጥ አንዱ ነበር። የትሬንት አሌክዛንደር አርኖልድ ሁኔታ ከሁለቱ የተለየ ነበር። በአንድ በኩል የተጫዋቹ ዕድሜ ገና ወጣት መሆኑ እንዲሁም ስሙ ከሪያል ማድሪድ ጋር በተደጋጋሚ መያያዙ ነገሩ ለየት አድርጎታል። የስፔኑ ኃያል ክለብም ተጫዋቹን በጥር ዝውውር መስኮት ለማስፈረም ሙከራ አድርጎ ሳይሳካለት ቀርቷል። ቢሆንም ፍላጎታቸው አልተቋረጠም። የ26 ዓመቱ እንግሊዛዊው የቀኝ ተመላላሽም በክረምቱ በነፃ ወደ ሳንቲያጎ ቤርናቢዮ ይዘዋወራል ተብሎ ይጠበቃል። በተቃራኒው ደግሞ ሊቨርፑል ውስጥ ከሳላህና ቫን ዳይክ ጋር እንዲቆዩ የሚያደርጋቸው ስምምነት ላይ ይደረሳል የሚል እምነት አለ። ሁለቱም ተጫዋቾች ከክለቡ ጋር ስላላቸው ስሜታዊ ትስስርና ስማቸውን ስለማሳደግ ያላቸውን ፍላጎት በይፋ ተናግረዋል። ስለዚህ የክለቡ ባለቤት ሐሳቡን እንዲቀይርና ሁለቱን ተጫዋቾች በክለቡ እንዲቆዩ ለማድረግ ከፍተኛ የሆነ ስራ ተሰርቷል። ሳላህ በዚህ የውድድር ዓመት በሁሉም ውድድሮች 45 ጨዋታዎች ላይ ተሳትፎ 32 ጎሎችን አስቆጥሮ 22 ጊዜ ደግሞ አሲስት ማድረግ ችሏል። ግብፃዊው አጥቂ የዘንድሮውን የፕሪሚየር ሊግ የወርቅ ጫማ እንዲሁም የዓመቱ ምርጥ ተጫዋችነትን ክብር ይጎናጸፋል ተብሎ ይጠበቃል። ቫን ዳይክ ደግሞ የሊቨርፑል የጀርባ አጥንት ነው። ለክለቡ ውጤታማነትም ከኋላ መስመሩ የገነባው ጠንካራ የመከላከል ብቃት ክለቡን ረድቶታል። እንዲሁም የሆላንዳዊው አመራር በሜዳም ሆነ ከሜዳው ውጪ ባለው ሁኔታ ለክለቡ ትልቅ ሀብት አድርጎታል። ከተጫዋቾቹ ብቃት በተጨማሪ ዘላቂነታቸው ለክለቡ ወሳኝ አድርጓቸዋል። ሳላህ፣ ቫን ዳይክ እና ሪያን ግራቨንበርግ በዚህ ውድድር ዓመት 31ዱንም የፕሪሚየር ሊግ ጨዋታ በቋሚ አሰላለፍ ውስጥ ገብተው ጀምረዋል። በሊቨርፑል ታሪክም ከ1987-88 የውድድር ዓመት በኋላ 3 እና ከዚያ በላይ ተጫዋቾች በተከታታይ በሁሉም የፕሪሚየር ሊግ ጨዋታዎች ላይ ሲሳተፉ ይህ የመጀመሪያው ነው። እናም በዕድሜ የገፉ ቢሆንም በሁሉም ጨዋታዎች ላይ መሳተፋቸው ወሳኝነታቸውን ያሳያል። ይሁንና እነዚህ ሁለቱ ተጫዋቾች ከኮንትራታቸው ጋር በተያያዘ የተለያየ የሆነ አቀራረብን ነው የተከተሉት። ለምሳሌ ሞሐመድ ሳላህ ክለቡ ሊቨርፑል ሳውዛምፕተንን 3-2 በሆነ ውጤት ካሸነፈ በኋላ ስለ ኮንትራቱ ሁኔታ ሲጠየቅ ወይል እንግዲህ አሁን የዲሴምበር ወር ልንገባ ነው፣ ነገር ግን ምንም አይነት የኮንትራት ጥያቄ አልቀረበልኝም። አሁን ባለው ሁኔታ ክለቡ ውስጥ ከመቆየቴ ይልቅ ክለቡን ለመልቀቅ ተቃርቤያለሁ ሲል
ተናግሯል። በክለቡ ውስጥ ብዙ ዓመታትን ቆይቻለሁ። ይህን የሚመስል ክለብ አላየውም። ደጋፊዎቹን እወዳለሁ፣ ደጋፊዎቹም ይወዱኛል። ነገሩ በእጄ ወይንም በደጋፊዎቹ እጅ አይደለም ያለው። የምችለውን ሁሉ እያደረግኩ ነው። እኔ ሁሌም እንዲሁ ነኝ። የምችለውን በሙሉ ለራሴም ለክለቡም ለማድረግ ሞክራለሁ ሲል አክሏል። በ2017 የክረምት የዝውውር መስኮት ከሮማ በ44 ሚሊዮን ፓውንድ ወደ ሊቨርፑል ከመጣ በኋላ ሳላ ከሚዲያዎች ጋር ሲነጋገር ይህ ክስተት ሶስተኛ ጊዜ ነበር። አብዛኛውን ጊዜ ሚዲያዎችን ለመሸሽ ሙከራ ያደርጋል። በዚህ ጊዜ ግን የሆነ መናገር የሚፈልገው ነገር ነበር። ከራሱ ላይ ማራገፍ የሚፈልገው አንድ ሸክም ነበርና አደረገው። ይህን ተከትሎ ደጋፊዎችም የሳላን መልእክት የሚያጠናክር መልእክቶችን ማስተጋባት ጀመሩ። በመቀጠል በጥር ወር ውስጥ ለስካይ ስፖርት ምንም መሻሻል የለም፣ የተቀየረ ነገር የለም ሲል ተናግሯል። ከቅርብ ጊዜ ወዲህ ግን ሳላ በሚናገራቸው ነገሮች ላይ ቆጠብ ማለት ጀምሯል። በክለቡ ታሪክ ሶስተኛው ከፍተኛ ጎል አስቆጣሪ የሆነው ሳላ አሁን ላይ ዝምታን መርጧል። ይህም የኮንትራት ንግግር መጀመሩን የሚያበስር ነበር። በአንጻሩ ቨርጂል ቫን ዳይክ የተለየ አካሄድን ነው የመረጠው። በይፋ ተናግሮ በአንፊልድ ውስጥ ያለውን ሙቀት አላጋለውም። እንደ ክለቡ ካፕቴን ዘንድሮ ክለቡን ውጤታማ ማድረግ ላይ ብቻ ነበር እያተኮረው። ከ3 ሳምንት በፊት ሊቨርፑል ከሻምፒዮንስ ሊጉ በፓሪስ ሳን ጀርማ ተሸንፎ መውጣቱን ተከትሎ ስለ ወደፊት ቆይታው ምንም እንደማያውቅ ተናግሮ ነበር። በቀጣይ ዓመት እኔ የምጫወትበትን ክለብ አውቃለሁ ብሎ የሚናገር ሰው በሙሉ ውሸታምም ነው ሲል ገልጾታል። ባለፈው እሁድ ከ26 ጨዋታዎች ያለመሸነፍ ጉዞ በኋላ በፉልሃም መሸነፋቸውን ተከትሎ ለቫን ዳይክ ሌላ ጥያቄ ቀርቦ ነበር። እሱም በኮንትራት ንግግሮች ላይ መሻሻሎች እንዳሉ ተናግሯል። ሁለቱ ተጫዋቾች ገንዘብ ፈልገው ቢሆን ኖሮ የሚከፍላቸው ተገኝቷል። የሳውዲ ክለቦች እጃቸውን ከፍተው ሁለቱን ተጫዋቾች ለመውሰድ በጉጉት እየተጠባበቁ ነበር። ነገር ግን ሁለቱ ተጫዋቾች ተወዳዳሪዎች ናቸው፣ አሸናፊዎች ናቸው። ወደፊትም ማሸነፍ ስለሚፈልጉ በፕሪሚየር ሊጉ መቆየትን መርጠዋል። በ2027 ክረምት ላይ አሁን ይፈርሙታል ተብሎ የሚጠበቀው የሁለቱ ተጫዋቾች ኮንትራት ሲጠናቀቅ ማለት ነው ሞሳላ 35 ዓመት፣ ቫን ዳይክ ደግሞ 36 ዓመት ሆናቸዋል። ስለዚህ ሊቨርፑል በዚህ በአዲሱ ውል መሰረት ሁለቱን ተጫዋቾች በደህና ሁኔታ ሊጠቀምባቸው ይችላል ብለን መናገር እንችላለን። ሁለቱ ተጫዋቾች ይፈርሙታል የተባለው አዲሱ ውል እስካሁን ግልጽ አይደለም። ምን ያህል ደሞዝ እንደሚከፈላቸውም የታወቀ ነገር የለም። ይሁንና ሊቨርፑል ሁለቱን ተጫዋቾች በሌላ ተጫዋቾች መተካት ቢፈልጉ ከፍተኛ የሆነ ገንዘብ ለማውጣት ይገደዳሉ። በዘመናዊ የእግር ኳስ ታሪክ ምርጡ የተከላካይ ተጫዋች የተባለውን ቫን ዳይክን እንዲሁም ከኢያን ራሽ በኋላ ድንቅ አጥቂ መሆን የቻለውን ሳላ መተካት ከባድ ነው። አሁን ላይ ሊቨርፑሎች የብልጠት ጉዞን እየተከተሉ ነው። ወደፊት ስለሚከሰተው ነገር አሁን ላይ መተንበይ ከባድ ሊሆን ይችላል። ነገር ግን ሳላና ቫን ዳይክን ለማቆየት መወሰን የብልህ ውሳኔ ነው። ቢሆንም ኤፍኤስጂዎች ወደፊትም ተመሳሳይ አይነት ነገር ያደርጋሉ ብሎ መጠበቅ አያስፈልግም። ሳላና ቫን ዳይክ ግን ልዩ እንክብካቤ ሊደረግላቸው የሚገባ ተጫዋቾች ናቸው። ቸርን ሰንብት።